እሺ ተማሪዎች እንኳን ደህና መጣችሁ። ዛሬ ስለ ማርፈድ እናወራለን። ከማርፈድ በስተጀርባ ያሉ ሳይንሳዊ ምክንያቶቹና መፍትሄዎቹ የሚለው ጋር እንማማራለን ማለት ነው። ምክንያቱም ይሄ ኢሹ ሁላችንን ይመለከታል። በትንሹ ሊሆን ይችላል፣ በከፍተኛ ሁኔታ ሁላችንም ያው እናረፍዳለን። ግን አንዳንድ ሰዎች ላይ ደግሞ የሚታዩ የማርፈድ እንትኖች በጣም ሲሪየስ ናቸው። በጣም እንደ ትልቅ ችግር ሊታዩ የሚችሉ ናቸውና አንዳንድ ሰዎች ላይ ያሉ የማርፈድ ሁኔታዎች ለምን እናረፍዳለን የሚለውን ሳይንሳዊ ጥናቶችን በጥናት የተደገፉ እንትኖችን አንስተን የማርፈድ ኢምፓክቱ ምንድነው፣ እንዲሁም ደግሞ መፍትሄዎቹ ምንድናቸው የሚለውን እንነጋገራለን ማለት ነው። በጣም ጥሩ። እንግዲህ ይሄ ማርፈድ ያለው ነገር የሚመለከተው በሁሉም የእድሜ ክልል የሚገኙትን ማለት ተማሪዎቹንም ያካትታል፣ በስራ ቦታ ያሉትንም ያካትታል። በማንኛውም ዘርፍ የህይወት ዘርፍ ላይ ያሉ ማንኛውንም ሰው የሚመለከት ነገር ነው ማለት ነው። ይሄ ማርፈድ የምንለው ነገር ሁላችንም መቼም አንዳንድ ጓደኞች አሉን። 5 ደቂቃ ቀረኝ፣ ግማሽ ሰዓት ቀረኝ፣ ደርሻለሁ፣ የተወሰነ ሰዓት ብቻ ስጠኝ፣ የተወሰነ ደቂቃ ብቻ ስጠኝ የሚሉ ጓደኞች አሉን። ብዙዎቻችንን የምናስበው ማርፈድ ከስነ ምግባር ጉድለት ጋር ነው የምናስበው። ግን ከጀርባው ያሉ ስነ ልቦናዊና ሳይንሳዊ ምክንያቶች ምንድናቸው የሚለውን እንነጋገራለን ዛሬ። የመጀመሪያው ምክንያት ከምክንያቶቹ እንጀምር፣ ለምን እናረፍዳለን የሚሉትን ማለት ነው። የጊዜ አረዳድ ነው። የመጀመሪያው ምክንያት እንግዲህ ሳይንቲስቶች እንደሚሉት 2 አይነት ስብዕና ያላቸው ሰዎች አሉ ብለው ያምናሉ። ከጊዜ አረዳድ ጋር በተገናኘ ማለት ነው። እነሱ ምንድናቸው? ታይፕ ኤ እና ታይፕ ቢ የሚባሉ ስብዕና ያላቸው ሰዎች ማለት ነው። የመጀመሪያው ታይፕ ኤ የሚባሉት ምንድነው ብለው ይገልጿቸዋል? እነኚህ በጣም ስራ ወዳዶች ናቸው፣ ሰዓት አክባሪዎች ናቸው። 1 ደቂቃ ኖርማሊ አሁን እኛ የምናውቀው 1 ደቂቃ 60 ሰከንድ እንደሆነ ነው። እነሱ ግን 1 ደቂቃ ከ60 ሰከንድ በታች እንደሆነ ነው የሚያስቡት። ታይፕ ቢ የሚባሉት የሰው አይነቶች ደግሞ እነዚህ ይሄን አይነት ስብዕና ያላቸው ሰዎች ደግሞ ምንድን ብለው ነው የሚያስቡት? በጣም ዘና ብለው ነው የሚያስቡት። 1 ደቂቃ ከ60 ሰከንድ በላይ ነው ብለው ነው የሚያስቡት። ልብ አድርጉ እንግዲህ አሁን ይሄ ታይፕ ኤ እና ታይፕ ቢ የሚለውን ያመጣሁት ለምንድን ነው? ታይፕ ኤ የሚባሉ ሰዎች የሚያስቡት እንዳልኳችሁ ከ60 ሰከንድ በታች ነው ብለው ስለሚያስቡ ነገሮችን ቶሎ የማድረግ አዝማሚያ ያላቸው። በተቃራኒው ደግሞ ታይፕ ቢ የሚባል ስብዕና ያላቸው ሰዎች ደግሞ ነገሮችን ዘና ብለው ማድረግ ነው የሚፈልጉት። ሰዓት አለኝ፣ ጊዜ አለኝ ብለው ነው የሚያስቡት። ይሄም ምንን ያመለክታል? ታይፕ ኤ እና ታይፕ ቢ በሚባሉ ሰዎች መካከል የባዮሎጂካል ሰዓት ልዩነት መኖሩን ማለት ነው። ይሄው ምንድነው? ግልጽ ነው። አሁን እዚህ ጋር እንደምትረዱ ታይፕ ቢ የሚባል የስብዕና አይነት ያላቸው ሰዎች በጣም ያረፍዳሉ ማለት ነው። በጣም ያረፍዳሉ። ምክንያቱም ዘና ብለው ነው የሚያስቡት፣ ጊዜ አለኝ ብለው ነው የሚያስቡት። በጣም ጥሩ። ስለዚህ የጊዜ አረዳድ ዋናው ምክንያት ነው ማለት ነው ለማርፈድ። ሁለተኛው የፕላኒንግ ስህተት ነው። ሁለተኛው ለማርፈድ እንደ ምክንያት የሚጠቅሱ ሳይንቲስቶች የፕላኒንግ ስህተት ነው። ፕላኒንግ ፋላሲ ይባላል። ይሄ በስነ ልቦና ጥናት በጣም የታወቀ የታወቀ አይዲያ ነው። ሰዎች አንድን ስራ ለመጨረስ የሚፈጅባቸው ጊዜ በጣም አሳንሰው የመገመት ዝንባሌ እንዳላቸው ያሳያል። ያ ማለት ምንድነው? ለምሳሌ አንድ ስራ ወይንም አንድ ቦታ ለመድረስ ወይም አንድን ስራ ለመጨረስ 20 ደቂቃ የሚፈጅብን ከሆነ
ብዙ ሰዎች ፕላን ሲያደርጉ ፕላን የሚያደርጉት ምንድነው ያንን ስራ ከጀመሩ በኋላ ያለውን ነገር ነው የሚያስቡት። ወይም ከአንድ ቦታ ወደ አንድ ቦታ መሄድ ከሆነ እቅዳቸው እነሱ ፕላን የሚያደርጉት ምንድነው ከዛ ቦታ ከመነሻቸው ቦታ እስከ መድረሻቸው ያለውን ብቻ ነው የሚያስቡት። ዝግጅቱን አያካተቱትም። እዚያ ቦታ ከመነሳታቸው በፊት ያሉትን ዝግጅቶች አያካተቱም። ለምሳሌ ይሄን በስራ ብንቆጥረው ለምሳሌ አንድን ስራ ለመጨረስ ዝግጅቶች ያስፈልጉታል አይደለ? ለምሳሌ አንድ ፕሮጀክት ሊሰጠን ይችላል። ያን ፕሮጀክት ጀምረን እስከምንጨርሰው ድረስ ብቻ ሳይሆን ሰዓት የሚያስፈልገን ለመጀመር ራሱ ሬዲ መሆን አለብን አይደለ? ያን ሁሉ ነው ፕላን ማድረግ ያለብን ነው የሚሉ ሳይንቲስቶች። በጣም ጥሩ። ያን ሁሉ ነው ፕላን ማድረግ ያለብን ብለው ነው የሚያስቡት ማለት ነው። ስለዚህ ይሄ ምን ይባላል? የፕላኒንግ ስህተት ይባላል። ብዙ ጊዜ አንጎላችን የሚያስበው ምንድነው? ጥሩን አጋጣሚ ነው። ቤስት ኬስ ሰናሪዮ ይባላል። ይሄን ብቻ ስለሆነ የሚያስበው ለዝግጅት ብዙ በቂ ጊዜ አይሰጥም። አእምሯችን ማለት ለዝግጅት በቂ ጊዜ አይሰጥም። ስለዚህ ይሄ ፕላኒንግ ስህተት የሚባለው ነገር የሚያትተው ምን ላይ ነው የሚያል ወይም ስለምንድነው የሚነግረን ማለት ነው? ያን ስራ ወይም እዚያ ቦታ ለመድረስ ወይም አንድን ስራ ለመጨረስ የምናወጣውን ጊዜ ብቻ ሳይሆን ያንን ነገር ከመጀመራችን በፊት ወይም የሆነ ቦታ ላይ ለመድረስ ከመነሳታችን በፊት ያለውን ዝግጅት ለመዘጋጀት የሚወስደውን ጊዜ ኮንሲደር ማድረግ አለብን ወይም ትኩረት ልንሰጠው ይገባል፣ ከፕላናችን ልናስገባው ይገባል ነው የሚለው ሁለተኛው ማለት ነው። ሶስተኛው የአድሬናሊን ሱስ ይባላል። ይሄ ባጭሩ ምንድነው መሰላችሁ የሚገልጸው? አንዳንድ ሰዎች በመጨረሻ ሰዓት ነው ወይም በመጨረሻው ደቂቃ ነው ስራዎችን መስራት የሚያስደስታቸው። ለምሳሌ አንዳንድ ተማሪዎች አሳይመንቶች ሲሰጧቸው በመጨረሻው ሰዓት አንድ ቀን ሲቀራቸው 2 ቀን ሲቀራቸው ነው ያን አሳይመንት ተጣሪፈው ሰርቶ የሚያስገቡት። ልክ እንደዚያ ሁሉ ቀጠሮ ሲኖራቸው አንዳንድ ሰዎች ምን ያደርጋሉ? ልክ በመጨረሻ ሰዓት 10 ደቂቃ ሲቀር፣ 20 ደቂቃ ሲቀር፣ 30 ደቂቃ ሲቀር ነው እንግዲህ ያ ቀጠሮ ለመድረስ እዚያ ቀጠሮ ለመድረስ 1 ሰዓት ሊሆን ይችላል የሚፈጀው። እነሱ ግን በመጨረሻ ደቂቃ ነው ተፋጥነው ያን ነገር ማድረግ የሚፈልጉት። ይሄም የአድሬናሊን ሱስ ይባላል። እንግዲህ ይሄ የሚያተተው ምንድነው? ሰዓቱ በተቃረበ ቁጥር አንጎላችን ዶፓሚንና አድሬናሊን የሚባሉ ሆርሞኖችን ያመነጫል። ይህም ስሜታችን ንቁ እንዲሆኑና በዚህ ጊዜ ተጣርፈን ስራዎችን መጨረስ አለብን ብለን እንድናስብ የሚያነሳሱ ሆርሞኖች ናቸው ማለት። ወይም እንደነዚህ አይነት ሆርሞኖች ካልመነጩ አንጎላችን ውስጥ ካልመነጩ አክቲቭ አንሆንም። ያን ስራ ለመስራት ወይም በቀጠሯችን ሰዓት ለመድረስ ተጣድፈን እንድናደርግ ያንን ነገር ያደርጋሉ ማለት ነው። እነዚህ ዶፓሚንና አድሬናሊን የሚባሉ ግላንዶች የሚያመነጯቸው ሆርሞኖች ማለት ነው። እናም እንደዚህ አይነት ሰዎች የአድሬናሊን ሱስ ተጠቂ የሆኑ ሰዎች ሆን ብለው እስከ መጨረሻው ሰዓት ይቆያሉ። ምንም ነገር ሳያደርጉ ይቆዩና በመጨረሻው ሰዓት ነው መጣደፍን የሚያዘወትሩት ማለት ነው። ይሄም ምን ያስከትላል? ሌትነስን ያስከትላል። በጣም ጥሩ። ስለዚህ ሶስተኛው ምክንያት ለሌትነስ ሳይንሳዊ ተብሎ የተገለጸው ምክንያት የአድሬናሊን ሱስ ነው ማለት ነው። አራተኛ የተገለጸው ስሜታዊ ምክንያቶች ናቸው። ይሄም ኢሞሽናል ፋክተርስ ማለት ነው። እንግዲህ ብዙዎቻችን እንደምናውቀው አንዳንድ ሰዎች ከቤታቸው ወጥተው ወደ ማህበራዊ ህይወት ለመቀላቀል ወይም ከሰዎች ጋር ለመገናኘት በጣም ፍርሃት አለባቸው። እንደዚህ አይነት ነገሮች ወይም እንደዚህ አይነት ሁኔታዎች ሲመጡ በጣም ከመጨነቃቸው የተነሳ ዝግጅት በአግባቡ ዝግጅታቸው እንዲያደርጉ ራሱ በጣም ይጓተታሉ። ዝግጅት በሚያደርጉበት ሰዓት በጣም እንዲጓተቱ ያደርጋሉ። ለምሳሌ አንዳንድ ሰዎች የፈተና ፎቢያ ያለባቸው ሰዎች አሉ። ፈተና ላይ ገብተው እስኪፈተኑ ድረስ ስለ ፈተናው እየተጨነቁ ለማጥናትም ዝግጅት እንዳያደርጉ ሌት የሚሆኑ ሰዎች አሉ። ይሄ ስሜታዊ ምክንያቶች ናቸው። ልክ በተመሳሳይ ሁኔታ ቅድም እንደገለጽኩላችሁ አንዳንድ ሰዎችን ለማግኘት በጣም ጭንቀት አለባቸው። ያ ምንድነው? ይሄ ጭንቀት አድጎ ሰዓታቸውን ይገልባቸዋል። በተባለው ሰዓት ላይ ለመገኘት አይችሉም ማለት ነው። ስለዚህ እነኚህ ከላይ የገለጽኩላችሁ 4 ዋና ምክንያቶች
እንድናረፍድ ያደርጋሉ ብለው ሳይንቲስቶች የሚያምኑባቸው ምክንያቶች ናቸው፣ ወይም ለምን እናረፍዳለን የሚሉ ምክንያቶች ናቸው ማለት ነው። ለሪቫይዝ ለማድረግ ያህል የመጀመሪያው የጊዜ አረዳድ ነው ያልኳችሁ፣ ሁለተኛው የፕላኒንግ ስህተት፣ ሶስተኛው ደግሞ የአድሬናሊን ሱስ ብያችኋለሁ፣ አራተኛው ስሜታዊ ምክንያቶች ወይም ኢሞሽናል ፋክተርስ የሚባሉት ናቸው። በጣም ጥሩ። ወደ መፍትሄዎቹ ከመሄዳችን በፊት ስለ ማህበራዊ ተጽዕኖዋቸው እስኪ እናወራ። ማርፈድ ምን ተጽዕኖ አለው የሚለው መቼም ግልጽ ነው፣ ግን በጣም በህይወታችን ማርፈድ በጣም ትልቅ መስዋዕትነቶች እንድንከፍል ሊያደርገን ይችላል። በግል ህይወታችን፣ በሙያችን፣ በኑሯችን ተጽዕኖ በጣም ትልቅ ነው። ማርፈድ ያለው ተጽዕኖ ማለት ነው። ይሄን በምን ማብራራት እንችላለን መሰላችሁ? ለምሳሌ አንዳንድ ቀጠሮዎች በጣም ሴንሲቲቭ የሆኑ ቀጠሮዎች አሉ። ትልልቅ ሰዎችን ልናገኝ እንችላለን። በህይወታችንን ሸፕ ሊያደርጉ ወደፊት አንድ እርምጃ ሊያራምዱ የሚችሉ ሰዎች ጋር ቀጠሮ ሊኖረን ይችላል። ግን ይሄ ሱስ ወይም የማርፈድ ሱስ ካለብን በዚህ ኬዝ ራሱ ልናረፍድ እንችላለን። አስባችሁታል አይደል? ኮንሲኩዌንሱን እንግዲህ ህይወታችንን ሊቀይሩ የሚችሉ አጋጣሚዎችን ሁሉ ሉዝ እናደርጋለን ማለት ነው። ማህበራዊ፣ ኢኮኖሚያዊ ኢምፓክት አለው ማለት ነው ይሄ ማርፈድ ያለው ነገር ማለት ነው። ስለዚህ ይሄን ነገር ሶልቭ ማድረግ ወይም ማስወገድ ነው ያለብን። ምክንያቱም እዚህ ዘርዘረን ማንጨርሳቸው ኮንሲኩዌንሶች አሉት ማለት ነው ማርፈድ። መፍትሄዎቹ ምንድናቸው የሚለውን ባጭሩ እስኪ ጠቀስ ለማድረግ ለሞክር። የመጀመሪያው የማባዣ ህግ ይባላል። ይሄ ምንድነው? አንድ ስራ ወይም አንድ ቀጠሮ የሚፈጅብን 20 ደቂቃ ከሆነ እኛ ቀደም ብለን ጊዜውን ረዘም ማድረግ ቀጠሮ መስጠት። ለምሳሌ 20 ደቂቃ የሚፈጅ ከሆነ 30 ደቂቃ መስጠት። ምክንያቱም ያቺ ትርፏ 10 ደቂቃ ለዝግጅት ትሆነናለች ማለት ነው። ኦን ታይም ለመድረስ ዝግጅት ስለሚያስፈልግ የሰጣናት 10 ደቂቃ ለዝግጅት ትሆነናለች ማለት ነው። ስለዚህ ይሄ መንገድ ምን ይባላል? የማባዣ ህግ፣ ተጨማሪ ሰዓት መመደብ ማለት ነው። ሁለተኛ የመውጫ ሰዓት ላይ ትኩረት ማድረግ። ያ ማለት ልክ ቅድም እንዳልኳችሁ ለምሳሌ ከአንድ ቦታ ተነሳ አንድ ቦታ ቀጠሯችን 1 ሰዓት ከሆነ የሚፈጀው ማለት ነው። እኛ ሰዓት የምንሰጠው ዝግጅቱን ሁሉ ነው ኮንሲደር ማድረግ ያለብን። ምክንያቱም ሳንዘጋጅ የሆነ ቦታ ወይም ለሆነ ነገር አንሄድም። ስለዚህ ዝግጅቱን የሚፈጀው የራሱን የቻለ የሚወስደው ሰዓት ስላለ እሱን ሁሉ ኮንሲደር ማድረግ አለብን ማለት ነው። ልክ እነኚህን ነገሮች በምናደርግበት ሰዓት ለምሳሌ ለዝግጅቶች ጊዜ በምንሰጥበት ሰዓት ለዚያ ቀጠሮ የሚያስፈልጉ ዝግጅቶችን በትክክለኛው ሰዓት እና ሳንፈጥን ወይም ዝብርቅርቅ ያለ ሁኔታው ሳንገባ በትክክል እናደርጋቸዋለን ማለት ነው። ሶስተኛውና ዋነኛው መፍትሄ ምንድነው? አይ ማለት መልመድ አለብን። ኖ ማለት ነው። ምክንያቱም ቀጠሯችን ለምሳሌ 20 ደቂቃ የሚፈጅ ከሆነ በመሃል የሚመጡ ስራዎች ሊኖሩ ይችላሉ። የተለያዩ ስራዎች ሊመጡ ይችላሉ በመሃል ላይ። ስለዚህ ሌላ ቀጠሮች ሊመጡ ይችላሉ። ሌላ ስራዎች፣ ማይነር ስራዎች ሊመጡ ይችላሉ። ስለዚህ ትኩረት ማድረግ ያለብን ዋናው ቀጠሯችን ላይ ነው። ትልቁ ነገር ላይ ነው ፎከስ ማድረግ ያለብን። ስለዚህ በመሃል የሚመጡ ነገሮችን ኖ ማለት አለብን። ሌላ ቀጠሮ መያዝ የለብንም። እነዚህ ነገሮች እኛን ወደኋላ ላግ ሊያደርጉ ስለሚችሉ ማለት ነው። ስለዚህ እነኚህን ነገሮች በማድረግ ማርፈድን ልናስወግድ እንችላለን ማለት ነው። ቅድም እንደተነጋገርነው ማርፈድ በጣም ብዙ ኮንሲኩዌንሶች ስላሉት ሶሻሊም ኮንሲኩዌንስ አለው፣ ኢኮኖሚካሊ ኮንሲኩዌንስ አለው፣ ፐርሰናል ላይፍ ላይ ኮንሲኩዌንስ አለው፣ በቤተሰብ ላይ ጫና ያመጣል። እነኚህን እኔ የጠቀስኳቸውና ሌላ ችግሮች ስላሉት ማርፈድን ሶልቭ ማድረግ አለብን። ምክንያቶቹን እኔ ያልኳችሁንና ሌሎቹንም ሪፈር አድርጋችሁ ተረድታችሁ ሶልቭ ማድረግ አለባችሁ ማለት ነው። በጣም ጥሩ። እስኪ እናንተ ከማርፈድ ጋር የተገናኘ ገጠመኛችሁን እስኪ አካፍሉ ኮሜንት ሴክሽን ላይ። እናንተ አርፋጅ ናችሁ ወይስ የሚያርፍ ጓደኛ አላችሁ? ምን ትላላችሁ ስለ ማርፈድ? ምን ያህል አርፋጆች ናችሁ ወይስ አርፋጅ አይደላችሁም? እስኪ ሸር እንደራረግ፣ እንማማር እስኪ።
የዛሬውን ርዕስ በዚህ እናጠቃል። እስኪ እንደ ተጨማሪ ደግሞ የማርፈድ ምክንያቶቹ ለምን እናረፍዳል ሳይንሳዊ ናቸው ብዬ ነገርኳችሁ 4 ምክንያቶችን ጠቅሼላችኋለሁ። እንዲሁም ደግሞ መፍትሄዎች ናቸው ብዬ የጠቀስናቸው አሉ እዚህ ዛሬው ክላስ ላይ ማለት ነው። እስኪ እነኚህን ነገሮች እስኪ ኮሜንት ላይ ጻፍ አድርጉ። ምን ያህል እንዳመጣችሁ ቪዲዮውን ምን ያህል እንደተከታተላችሁ እስኪ ምን ያህል ክላስ ውስጥም እንደነበራችሁ በስነ ስርዓት እረዳለሁ ማለት ነው። በጣም ጥሩ